አቶ ዘበነ ሜሴንጀሩ አመላክ ትችል ነበርኩ። አይንሽን ብራብስ ፈልገው ነው ግን ምኑን መጃጃሉ በፍቅርሽ ስል የትኛው ፍቅር ይሉኝታ ሳጥቶ በስሜት ማዕበል የሚነዳህ ነው ወይስ አይደለም? ሳስብሽ ራሱ አቅሌን ነው ማጣው። ይሄ ብደህ ነው። አንቺ ካለሽበት ይሁን። ለምን አትሆኝም ግን? እሱን እርሺው። እኔ ፈልጎ ማጣትን በጸጋ የምቀበል ሰው አይደለሁ። አንተ ስለፈለክ ብቻ በውድ ያላገኘሁትን ደግሞ በግድ ነጥቃል። ልታፍር ይገባል። አንቺም ማፍቀሬ እፍረት ከሆነ ያን እፍረቴን በድፍረት አውጀዋለሁ። ማወጅህ ውጤት ባይኖረውስ? ይኖረዋል። የማይፈልግ አስታውሺ፣ ለምኜ ባላገኝ አስገድጄ ነጥቃለሁ። ደስታ ይሰጣል። ለምን እዚህ ድርጅት እንደምትሰሪ የገባሽ አይመስለኝም። በትክክል አውቃለሁ። እስኪ እባክሽ ንገሪኝ። ብቻዋን ከሰው አንሳ አይዞሽ ባይ እንኳን በሌለበት ያሳደገችኝ እናቴን ውለታዋን ለመክፈል ውለታዋን መክፈል ባልችል እንኳን አንገቷን ቀን አርጋ እንድትሄድ ከፊቷ ፈገግታ ለማየት ስል ነው። በዚህ በዘገመ እርምጃሽ ቀስ ብሎ የሚራመድ ሩቅ ይደርሳል ይላሉ ቻይኖች። እሱን ግድግዳሽ ላይ ስቀዩ የኔ ህይወት መርህ ነው። ከዘመኑ ጋር መራመድ ይኖርብሻል። ባይመቸኝስ? ጅልነትሽ ቀስ በቀስ አንቺና እናትሽን በቁማችሁ ይቀብራችኋል። እንዳንተ ያለው የእንስሳ ባህሪ ያላቸው ሰዎች ያጣቸው ማራገፊያ ላለመሆን በባዕድ ሀገር ደም ተፍቼ ማንም ገረድ ሆኜ እየሰራው ምንም ባዶ እጄን ሳልይዝ የተመለስኩ ለዚህ ነው። ምናልባት ይሄ ግትርነትሽ ቀስ በቀስ የሚተውሽ ከሆነ ከገባ አሁንም ያቺ ክብሯ የምትጠብቅ ሴት ነኝ። ከችግርሽ ጋር እየታከኩ መኖር ወደሽዋል ማለት ነው። አሁን ከዚህ በሰላም ትወጣልኛለህ ወይስ ጉድህን ልዘርግፍልህ? መናኛ፣ ይሄ ኩራትሽና ደቃቃ ነፍስሽን ዱቄት ሳላደርግልሽ መቼም ቢሆን አልተውሽም።